ትንሽ ዘይት ጨምራለሁ። ቅቤ ስለምጨምር ዘይት አላበዛም። አጥንት ያለውን ስጋ ጨምራለሁ። አስር ደቂቃ የሚሆን ከድኜ አብስዬዋለሁ። ከዛ የቀረኝን ስጋ እንጨምራለሁ። አጥንት የሌለውን ስጋ እንግዲህ ስጋዬ ውሃውን ተፍቶ እያማሰልኩ እየከፈትኩ ውሃውን ተፍቶ መልሶ ምጥጥ እስከሚያደርገው እና ዘይቱን እንትን እስከሚል ዘይት እስከሚያወጣ ዘይቱን ብቻ ውሃውን መጥቶ ዘይቱን እስከሚያወጣ እንጠብሰዋለን። ዘይቱ ብቻ እስከሚቀር እንጠብሰዋለን። አሁን ያው ደረቅ ነው፣ ውሃ ገና አላወጣም። እንግዲህ ውሃውን አውጥቷል። ይሄን ውሃ ምጥጥ አድርጎት ዘይቱ ብቻ ሲቀር እንገናኛለን። እየከፈትኩ እያማሰልኩ መልሼ እየከደንኩ ውሃውን እስከሚጨርስ ጠብቃለሁ። ውሃውን ከመጠጠ በኋላ እንገናኛለን። ውሃውን ምጥጥ አድርጎ ዘይቱ ነው የቀረው። እዚህ ጋር ሁለት ቦታ ሽንኩርት አለኝ። አንዱን አሁን እጨምረዋለሁ፣ አንዱን ደግሞ መጨረሻ በደንብ ከበሰለ በኋላ እጨምረዋለሁ። ነጭ ሽንኩርት እጨምራለሁ። በሾርባ ማንኪያ አንድ በርበሬ ጨምሬያለሁ። አማስለዋለሁ። እዚህ ጋር ኮረሪማ አለኝ። ኮረሪማ በትንሽ ማንኪያ ግማሽ ነው የጨመርኩት። እዚህ ጋር ደግሞ ጥቁር አዝሙድ በሱ ቢላ ነጭ አዝሙድ አለ የተፈጨ፣ እሱን እጨምራለሁ። ካለ መጨመር ከሌለ ችግር የለውም። አንድ ማጂ አለኝ፣ ማጂን እጨምራለሁ። ሮዝመሪ አለኝ፣ ሮዝመሪን እጨምራለሁ። ፍሬሽ አይደለም፣ በረዶ ቤት የተቀመጠ ነው። ትንሽ ውሃ በጣም ድርቅ ስላለብኝ ጨምራለሁ። በኋላ ከሽንኩርቱ በኋላ ደግሞ መረቅ ስለምፈልግ ትንሽ ውሃ ጨምርበታለሁ። የቀረኝን ሽንኩርቴን እጨምራለሁ። ማጂ ስላለው የኔ ብዙ ጨው አያስፈልገውም፣ ትንሽ ጨው ነው የጨመርኩት። ከዛ እዚህ ጋር የበግላት አለኝ። መጀመሪያ ላይ ያልተጠቀምኩት እንትን ስለሆነ ነው፣ ዘይት ብዙ እንዳይኖረው ስለፈለኩ ነው። ቅቤም ስለምጨምር አሁን ሊወጣ ስለበሰለ ትንሽ ብቻ ለጣዕሙ ጨምሬያለሁ። ግድ አይደለም፣ ካለ ቢጨመር አሪፍ ነው። መረቅ እንዲኖረው ትንሽ ውሃ ጨምርበታለሁ። መረቅ ስለምፈልግ ይበቃዋል። ስጋዬ ብስል ብሏል በደንብ።
ቅቤ ያለኝ ቅቤን እጨምራለሁ። ይበቃዋል ቅቤ። እዚህ ጋር ፍሬውን አውጥቼ በረጃጅሙ የቆራረኩት ቃሪያ አለኝ ጨምረዋለሁ። ይበቃዋል። እሳቴን አጥፍቼ ጨዌን አስተካክያለሁ። እሳቴን አጠፋለሁ። በጣም በስሎልኛል። አጥንቱ ለቋል።